ወደዚች ታች አንድ የተሰወሩ አባት ወይም ያሉባት የማይታዩ አባት ያሉባት ምናልባት ካገኘናቸው ወደ እሳቸው ሄደን ተባርከን እንመጣለን። በጣም እየጎዳቸው ብዙ መከራ ብዙ ስቃይ እያሳለፉ ይገኛሉ። እንግዲህ በዚህ ያሉ መነኮሳቶችን እዩት፣ ግቡ፣ እዩት። ግማሾች ሱባኤ ስለሆነ ዛሬ በዚህ በጫካው በላይ ናቸው ያሉ 100 ዓመት በላይ ያሉ አባት ከዚች ይገኛሉ። እንግዲህ በዚህ ገዳም ላይ የሚገኙ መነኮሳቶች ከችግር አንጻር ከብዙ መከራ እንግዲህ ያሉበትን ቤት ተመልከቱት። ምንም አይነት ነገር የለው። ተመልከቱት፣ ዝም ብሎ ነው እንግዲህ ይሄ ገዳም ቤት የምታዩት ሁሉ እዩት። እንግዲህ ባዶ ነው፣ ምንም የለውም። ነው ተመልከቱ። እንግዲህ ብርድ በጣም እየጎዳቸው ብዙ መከራ ብዙ ስቃይ እያሳለፉ ይገኛሉ። እንግዲህ በዚህ ያሉ መነኮሳቶችን እዩት፣ ግቡ፣ እዩት ነው። በቃ በቅጠል ተሸብቦ ነው ያለ። እንግዲህ የመነኮሳቶች ደጋፊ በማጣት መናንያን ነው እንደዚህ ብለው በዚህ ተሸብበው ተቀምጠው ይታያሉ። ወጥላችሁ ቤታቸውን እንግዲህ የእናንተ ቤት አምሮ የቅዱሳን ቤት ግን ይኸው እንደዚህ በቅጠል ተሸፍኖ ነው ያለ። ወገኖቼ ይህንን አይታችሁ እግዚአብሔር የመረጣችሁ ሁሉ ለእነኝህ እንድትደርሱላቸው ስል አደራ መልእክቴን አስተላልፋለሁ። ወገን እዩላቸው። እንግዲህ የመነኮሳት መኖሪያ ማለት ይሄ ነው፣ ቅጠል ነው። እዩት እንግዲህ እናንተ በአበባ ባሸበረቀ ቤት ተቀምጣችኋል፣ በሶፋ ወንበር በተለያየ ነገር ተቀምጣችኋል። እዩትማ ቤቱን የእነሱን ቅጠል አያችሁት? በጣም ያሳዝናል እኮ። ግን የእግዚአብሔር ቤተሰቦች እንዴት ለክርስቲያን ሁሉ ለመነኮሳቶች ለመናንያን ለእነኝህ መድረስ እኮ ያስፈልጋል እኮ። ለቤተ ክርስቲያኗም ተገድማ አበባዋን እንድናይ እናንተም ታግዙን ዘንድ ስንል ይህን እናሳያቸዋለን። እዩት፣ ተመልከቱ። አሁን ወደዚህ ወስዳቸዋለሁ። ወደዚህ አሉ መነኮሳቶች ብዙ ናቸው፣ ግን ቤታችሁ በጣም ትንሾች ናቸው። አንድ ላይ ተጠባብቀው ነው የሚኖሩት። ግማሾች ሱባኤ ስለሆነ ዛሬ በዚህ በጫካው በላይ ናቸው ያሉ። ጫካ ላይ ተቀምጠው ውስጡን ዝም ብለው እንትን እያሉ ተቀምጠዋል። ይኸው የምታዩት ጫካው በዚህ ውስጥ ብዙ መናንያን ነው ያሉ። ወደዚች ታች አንድ የተሰወሩ አባት ወይም ያሉባት የማይታዩ አባት ያሉባት ምናልባት ካገኘናቸው ወደ እሳቸው ሄደን ተባርከን እንመጣለን። እንግዲህ ከሌሉም አይተን እንመጣለን። እንግዲህ ይሄ የገዳሙ አበምኔት ናቸው። እርሳቸው እንግዲህ አይገኙም፣ ተሰውረው ነው የሚኖሩ። ተሰውረዋል። እንግዲህ በስውር ነው የሚገኙ። አሁን ምናልባት ቤታቸውን ቢሆን አይተን መመለስ ስላለብን ነው። እቺ እንግዲህ የብፁዕ አባት የአዛውንቱ ከ100 ዓመት በላይ ያሉ አባት ከዚች ይገኛሉ። ዛሬ ግን በላይ በጫካው ወይም ይሁኑ ሀዚም እኛ እናያቸው ተሰውረው ያሉ አባት ናቸው። እንግዲህ እንደምታዩት ይቺ የእሳቸው ቤት ናት፣ የጸሎት ቤት ተብላ ሀዚ ነው እንግዲህ ወራኬ መባረክ ምንም አይነት የሚገኘው። ግን አሁን በዚያ በጫካው ይሁኑ ቤት ያሉበት ልናውቅም ስለማንችል ስለማይታዩንም እንደ እግዚአብሔር መልካም ፈቃድ እንግዲህ ይህ ነው የእሳቸው ቤት። ይህንን ሁሉ እየመጣችሁ ከነኝህ አባት እንድትባረኩ ስል አደራ እላለሁ። ምንም አይነት የሚቅያር የለው፣ ምንም የለውም። ይኸው ቤቲቱ ተዛማለች እንደምታዩ ተሻውጣም ቢሆን ለበለዚያውም ደግሞ አቅማ ማነስ አንጻር እዩትማ እንደው በጭራሮ ተውታታ ነው ያለችው። እንግዲህ እቺ ነገር ተመልከቱማ። እንግዲህ ክርስቲያን እናንተ በአማረ ቤታችሁ ተቀምጣችሁ ክርስቲያን መነኮሳቶች ነው ከዚህ ላይ የሚያገለግሉ ቤተክርስቲያኒቱን መናንያን በዚህ ላይ ያሉ ሁሉ እዚህ ጋር ይገኛሉ። ይቻላል ቤታቸው እንግዲህ ይሄን እንድታዩልን ስንል በመልካም ፈቃድና በመልካም ጥያቄያችሁ ጠይቃቸዋለን። ይህ ነው እንግዲህ እናቶች አባቶች በያላችሁበት ሁሉ የክርስቶስ ቤተሰቦች እዩዋቸው። እንግዲህ እነኚህ አዛውንት እናት በእድሜ ጠገብ እንደምታዩቸው እንግዲህ ከዘመኑ እርዝመን አካባቢ አንስቶ እንግዲህ የምታዩቸው ናቸው። ሁላችሁ ተጎንብሰው ነው የሚሄዱ።
እንደነኛ ያሉ እናቶች ናቸው ያሉ። እነኛ አዛውንት እናቶች አሉን። እንግዲህ በዚህ ላይ የምታያቸው መነኮሳቶች እነኚህ እንግዲህ በእድሜ ጠገብ እንግዲህ በጫካው በገዳሙ ይህንን ጾሙን በጣም አዳጋችና ስለሚሆንባቸው ብቻቸውን መቀመጥ ስለማይችሉ እነኚህ አዛውንት እናቶች ብቻ ናቸው አሁን ያሉ። እንግዲህ ሌሎቹ ግን ዛሬ ሱባኤ ነው ወቅቱ፣ የሱባኤ ቀን ስለሆነ በላይ ተሰውረው በጸሎትና በዚያ ነው ያሉ ሁላቸው። እነኚህ ግን እንደምታዩቸው ደካሞች ናቸው፣ እናቶች ናቸው። እንግዲህ እነኚህ ሁሉ እግዚአብሔር እንደወደደና እንደፈቀደ መልኩ እነኚህ ሁሉ በምንም አይነት የሚመገቡት ምግብ የላቸውም። እንግዲህ ከራሳቸው ከተለያየ አንዳንድ በጎ አድራጊ ትንሽ የሚሰጧቸው ነው። እነኚህ እንግዲህ ታረው የሚያድሩ በጣም ራቡም ጥሙም በጣም እየጎዳቸው ያሉ እዩት። መነሳት የማይችሉ ብዙ እናቶች አሉ እንደምታዩቸው ሁሉ በጣም ያሳዝናል። እንግዲህ እነኚህን አይታችሁ ቅድም በዚያ ላይ ቤታቸውንም ሳሳያችሁ ነበረ እና እንግዲህ እነኚህን እግዚአብሔር አምላክ እንደፈቀደ እንደወደደ መልኩ እንግዲህ እነኚህን እንድታዩልን ስንል እናሳስባለን በእግዚአብሔር ስም። ታቦት አተካከሏ በመንፈስ ቅዱስ ነው የመጣይ። በመንፈስ ቅዱስ ነቢዩ ምን ይላቸዋል? አረግ ታገኛለህ ሀረጉ ስር ትከላት ብሎ ያን ነቢዩ ነግሯቸው በነቢዩ ላይ እየጠየቁ መጥተው አስሯት ይችላል መንታቆማ ላይ አግኝተው አይስለው ይመሰረቷል። ተከሏት። ከዚያ ወደዚያ ጻድቁ ዮሐንስ መጥተው ደብረው ገድመው ሸልመው በንግር ከዚያ ሄደው ኧረ ብርዱ ገደለኝ እያለቻቸው እንዴት ላርግ መተኛቻ አጣሁኝ መቀመጫ አጣሁኝ እንዴት ላርግ አሽከሮች ባካችሁ እንሂድ ባካችሁ ጓጫኑ በቅሎ አቅርቡ። በበቅሎ ነው ወትሮ የሚከድ ጓዝ ተጭኖ መጻሕፍትን ሁሉን ንቀውንን ሁላ አጭነው በቅሎ ፍለጋ ላይ ሲደርሱ ኪዳነ ምሕረትንማ አገኘናት። ከዚህ ላይ አገኘናት። ኪዳነ አይደለችም ይችም አይደለችም። ኧረ ሲጠይቁ ብለዋል። ኧረ አረጊት አቶ አንድ በተስኪያን የተተከለ ቤት ሰሞን አለኝ ያችንን ብለው ኋላ ወርደው በዚህ በእኛ መንደር ላይ አድርገው በዚህ በተጠርመው ይህንን ጻድቋን ገልግለው በዚህ ነው መጥተው እዚህ ሸልመው ሁሉንን ሁላ ሰርተው ሸልመዋት ኋላ ሊወዱ በቁረይቱን ብትጫን አልሄድም አለቻቸው። ኋላ ኧረ የምን ቀረኝ ይች በቅሎ አልሄድልኝ አለች። ምን ቀረኝ? ኧረ ጌቶች ወለባው ቀርቷል፣ ተራሰው ያለው ወለባ ቀርቷል ሲባል ያን ወለባ እንዲያርጉ ጣል ቢያደርጉት ተሽከርክራ ጎንደር ገባች ይላሉ በመንፈስ ቅዱስ።